አንጋፋው አርቲስት ሰራዊት ፍቅሬ በፌዴራል ፖሊስ ቁጥጥር ስር ዋለ። ሰራዊት ፍቅሬን ጨምሮ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም ደግሞ በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማል እና ወንድም ካሊድም በቁጥጥር ስር ከዋሉት መካከል ይገኙበታል። እነዚህ ግለሰቦች እንግዲህ በቁጥጥር ስር የዋሉበት ምክንያት 450 ሰዎችን በማጭበርበር ከ600 ሚሊዮን ብር በላይ ሰብስቦ ከጠፋ ድርጅት ጋር የሰሩ አርቲስቶች በመሆናቸው ነው። የፌዴራል ፖሊስ እንግዲህ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደመው የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል ነው እነዚህን ተጽዕኖ ፈጣሪዎችና አርቲስቶች በቁጥጥር ስር ሊያውል የቻለው። በወንጀሉ የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንግዲህ በቁጥጥር ስር ውለው በአሁኑ ሰዓት ምርመራ እየተደረገባቸው ይገኛል። አርቲስት ሰራዊት ፍቅሬን ጨምሮ በርካታ ቲክቶከሮችና ሌሎች አርቲስቶችም ጭምር በአሁኑ ሰዓት እነዚህ ታዋቂ ሰዎች መታሰራቸው እየተገለጸ ነው። የመታሰራቸው ዋነኛ ምክንያትም ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የሕዝብን አመኔታ አላግባብ በመጠቀማቸው ነው ተብሏል። ድርጅቱ የቢዋይዲ ሲግል የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት ከ450 በላይ ከሚሆኑ ዜጎች ወደ 600 ሚሊዮን ብር ገደማ ሰብስበው በመሰወሩ እንግዲህ ህብረተሰቡ ላይ ከፍተኛ የኢኮኖሚና የስነ ልቦና ቀውስ ፈጥሯልም ነው የተባለው። የዚህ አስደንጋጭ ክስተት የሚያሳየው ደግሞ በማስታወቂያ ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው በመባል ነው። በአሁኑ ሰዓት አርቲስት ሰራዊት ፍቅሬን ጨምሮ እና አርቲስት ዳንኤል ተገኝ እንዲሁም ደግሞ ትልልቅ የተጽዕኖ ፈጣሪዎችን ጭምር በፌዴራል ፖሊስ ቁጥጥር ስር መሆናቸው እየተገለጸ ነው። አወዛጋቢዎቹ የምክር ቤት እጩዎች በርካቶችን እያነጋገሩ ነው። ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ከኪነ ጥበቡ ዓለም በተጨማሪ የፖለቲካውን መድረክ በይፋ ተቀላቅሏል። አቀናባሪው ገዢውን የብልጽግና ፓርቲን ወክሎ እንግዲህ በመጪው ምርጫ ለየካ ክፍለ ከተማ የአዲስ አበባ ከተማ ምክር ቤት እጩ ሆኖ የቀረበ ሲሆን በእጩዎች መዝገብ ላይም የትምህርት ደረጃው የመካከለኛ ደረጃ ትምህርት ተብሎ መስፈሩ በርካቶችን እያነጋገረ ይገኛል። ይህ የካሙዙ ያልተጠበቀ የፖለቲካ ጉዞ እንግዲህ ገዢው ፓርቲ በከተማዋ ያለውን የፖለቲካ ተቀባይነት ለማስፋትና ወጣቱን ለመሳብ ሲል ታዋቂ ሰዎችን ወደ ፖለቲካው የማምጣት የተለመደ ስትራቴጂ አካል መሆኑን የፖለቲካ ታዛቢዎች እየገለጹ ይገኛሉ። ይሁን እንጂ የአዲስ አበባን የመሰለች ውስብስብ ግዙፍና የዲፕሎማቲክ ከተማ ምክር ቤትን ለመቀላቀል ሲታጭ የተመዘገበው የመካከለኛ ደረጃ ትምህርት ዝግጅት ለከተማዋ የፖሊሲ ማውጣት፣ በጀት ማጽደቅና የሕግ ቁጥጥር ኃላፊነት ምን ያህል ይመጥናል የሚለው ጉዳይ እጩነቱን ከጅምሩ ወሳኝ የብቃት መለኪያ ጥያቄ ውስጥ ከቶታል። እንግዲህ የ2018ቱ ሰባተኛው ሀገራዊ ምርጫ ጥቂት ጊዜያቶች ብቻ ነው የቀሩት። ታዲያ የምርጫው መቃረቢያ ጊዜያቶች ላይ እየተሰሙ ያሉ ነገሮች ከወትሮ በተለየ መልኩ ትንግርትን እየፈጠሩ ይገኛሉ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? ዘወትር አዳዲስና ሰበር መረጃዎችን ይዘን የምንቀርብበት ሰዓት ላይ ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸውን ቪዲዮዎች ለመላው ዓለም ማጋራት አትርሱ። ቀጥታ ወደ ዛሬው መረጃችን አለፍን። እንግዲህ ለሰባተኛው ሀገራዊ ምርጫ የምክር ቤት እጩ ከሆኑ ሰዎች መካከል በተለየ ካሙዙ ካሳ እጩነት በርካቶችን እያወዛገበና እያነጋገረ ይገኛል። በተለየ መልኩ ደግሞ ከትምህርት ደረጃውን በላይ የካሙዙን የፖለቲካ ጉዞ ይበልጥ አወዛጋቢ የሚያደርገው ከዚህ ቀደም ከስሙ ጋር ተያይዞ ሲነሱ የነበሩት ከባድ የጥቅም ግጭትና የጉልበተኝነት ወቀሳዎች ናቸውም እየተባለ ይገኛል። አቀናባሪው በመንግስት ስርዓት ውስጥ ያለውን ተሰሚ በተለይም የጠቅላይ ሚኒስተር አብይ አህመድን ስምና ቅርበት አለኝ በሚል እንደ ሽፋን በመጠቀም በባህል ሚኒስተር የሚወጡ ትልልቅ የመንግስት ጨረታዎችን ያለምንም ተወዳዳሪ በነጠላ እንዲያሸንፍ ይደረግ እንደነበረም
ከባድ ክሶች ሲቀርቡበት ቆይተዋል። ይህ በህዝቡ ሀብት አጠቃቀምና በመንግስት አሰራር ላይ የታየው የስልጣን ብዝበዛ ዛሬ ላይ ግለሰቡ የህዝብ ተወካይ ሆኖ ሲመጣ የከተማዋን ሀብት በታማኝነትና በግልጸኝነት ያስተዳድራል ወይ የሚለው የበርካቶች ጥያቄ ነው። በዚህም እንግዲህ የሞራልና የስነ ምግባር ጥያቄን አስነስቷል የተባለ ሲሆን የቅርበት ፖለቲካን በመጠቀም የጨረታ ህግጋትን ሲሰጥ የነበረ ግለሰብ የህግ አውጪው ምክር ቤት አባል መሆን የፍትህ ስርዓቱን ፌዝ ያደርገዋል የሚሉ ትችቶችም እየበረቱ ነው። ይህ የሚያሳየው አሁን ያለው የፖለቲካ ስርዓት ከተቋማዊ ብቃት ከእውቀትና ከህዝብ አመኔታ ይልቅ በችግር ጊዜ ለደገፉት ታማኝ ግለሰቦች የፖለቲካ የውለታ ክፍያና የህግ ከለላ በመስጠት ላይ ማተኮሩ ነውም ተብሏል። የካሙዙ እጩነት ለየካ ክፍለ ከተማ ነዋሪዎች ከሚያመጣው የአስተዳደር ለውጥ ይልቅ ግለሰቦቹ ከስርዓት ጋር በማበር ያከበቱትን የኢኮኖሚና የማህበራዊ ጥቅም በፖለቲካዊ ስልጣን ህጋዊ ለማድረግ ወይም ደግሞ ለመጠበቅ የሚያደርጉት ጥረት አካል መሆኑን ተንታኞች ይሞግታሉ። እግር ኳስ በስም እንደማይጫወተው ሁሉ የከተማ አስተዳደርም በሙዚቃ ዜማና በታዋቂነት ብቻ ሊመራ እንደማይችል ይህ ምርጫ ለነዋሪም ሆነ ለፓርቲው ትልቅ ፈተና እንደሚሆን ይጠበቃል ሲሉም በርካቶች የየራሳቸውን የግል አስተያየት እየገለጹ ይገኛሉ። በዚሁም እንግዲህ ከምርጫው ጋር በተያያዘ ባለፈው ምርጫ ብልጽግናን ከወከሉ የአዲስ አበባ ተመራጮች ውስጥ ከ60 በመቶ በላይ በአዲስ መተካታቸውም እየተገለጸ ይገኛል። በ2013 ዓ.ም በተደረገው አጠቃላይ ምርጫ የብልጽግና ፓርቲን ወክለው በአዲስ አበባ ከተመረጡት የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ በአዲስ ተተክተዋል። በመጪው ምርጫ በአዲስ አበባ እጩ ሆነው ካልቀረቡት ተመራጮች መካከል ምክትል ከንቲባ ጃንጥራር አባይ እንደሚገኙ በትም ተገልጿል። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስን ጨምሮ በርካታ የፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባን ወክለው እንዲወዳደሩ በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ በሚጠበቀው 7ኛው አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥም 96 ያህሉ ባለፈው ምርጫ በመዲናዋ ያልተወዳደሩ እንደሆኑ መገንዘብ ተችሏል ነው የተባለው። ለስድስተኛው ሀገር አቀፍ ምርጫ በአዲስ አበባ ለህዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥም በዚህኛው ምርጫ እጩ ሆነው የቀረቡት 58 ያህሉ ብቻ ናቸው። የእጩዎቹ ዝርዝርም እንደሚመለከተው ሲሆን ገዢው ፓርቲ በአዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት እንዲወዳደሩ ያቀረባቸው እጩዎች 20 መሆናቸውም ተረጋግጧል። ከዚህ ውስጥም በድጋሚ ለዚህ ስፍራ እጩ የሆኑት 4 ብቻ ሲሆኑ ፓርቲው ባለፈው ምርጫ ለፓርላማ እጩ ላቀረበው የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስተር የሆኑት ዳንኤል ክብረት በግል በተወዳደሩበት ምርጫ ክልል 28 እንደነበር ይታወሳል። ከዘንድሮ የእጩዎች ዝርዝር ውስጥም ዳንኤል ክብረት ያልተካተቱ ሲሆን ብልጽግና ፓርቲም የፌዴራል የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑትን ዶክተር ሌሊሴ ነማንን በምርጫ ክልሉ እጩ ማድረጋቸውም ተገልጿል። ፓርቲው እጩ ካላስመዘገባቸው 3 የህዝብ ተወካዮች ምክር ቤት ምርጫ ክልሎች ውስጥ በሁለቱ የሚተዳደሩት የተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ አመራሮች ናቸው። በየካቲት መጨረሻ በተካሄደው የኢዜማ አስቸኳይ ጠቅላይ ጉባኤ የፓርቲው መሪ ሆነው የተመረጡት ኢዮብ መሳፍንት ብልጽግና እጩ ባላቀረበበት ምርጫ ክልል 18 ይወዳደራሉ ተብሎ ይጠበቃል። በዚህ ጉባኤ ምክትል መሪ የሆኑት ንጋቱ ወልዴ ደግሞ በምርጫ ክልሉ 23 የተወካዮች ምክር ቤት እጩ ሆነው መቅረባቸውም ተገልጿል። ብልጽግና ፓርቲ እጩ ባላስመዘገበበት ሌላኛው ምርጫ ክልል 11 ከሚወዳደሩ ፖለቲከኞች መካከል ደግሞ በ6ኛው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄን አብንን ወክለው ለህዝብ ተወካዮች ምክር ቤት አባልነት የተመረጡት አበባው ደሳለው ይገኙበታል። በባለፈው ምርጫ በአማራ ክልል የወከሉትን ፓርቲ የለቀቁት አበባው የኢትዮጵያ ህዝባዊ አብዮት ፓርቲን ኢህአፓን ተቀላቅለዋል። አሁን እጩ ሆነው የቀረቡት ኢህአፓ የሚገኝበትን ትብብር ለኢትዮጵያ አንድነት የተሰኘ ቅንጅትን በመወከል ነውም ተብሎ ተገልጿል።
ብልጽግና ፓርቲ ለአዲስ አበባ ከተማ ምክር ቤት እንዲወዳደሩ ካቀረባቸው 134 እጩዎች ውስጥም ባለፈው ምርጫም ለዚህ ስፍራ የተወዳደሩት 51 ያህሉ ብቻ እንደሆኑ ይታወሳል። ከንቲባ አዳነች አቤቤ፣ የሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ እንዲሁም ደግሞ የጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በድጋሚ እጩ የሆኑት የከተማዋ ከፍተኛ አመራሮች ናቸው። በአሁኑ የእጩዎች ዝርዝር ውስጥ ካልተካተቱት ከፍተኛ ባለስልጣናት አንዱ ከመስከረም 2014 ዓመተ ምህረት አንስቶ የአዲስ አበባ ከተማ ከንቲባ ሆነው እያገለገሉ ያሉት ጃንጥራር አባይ ናቸው። ምክትል ከንቲባው በዘንድሮ ምርጫ የሚወዳደሩት በአማራ ክልል ሰሜን ወሎ ዞን መቄት አንድ ምርጫ ክልል መሆኑም ተገልጿል። በአዲስ አበባ ምክር ቤት ስብሰባዎች ላይ ሞጋች ጥያቄዎችን በማቅረብ የሚታወቁት የብልጽግና ተመራጩ ዶክተር ሲሳይ መንግስቴም የእጩዎች ዝርዝር ውስጥ የሉም። በተመሳሳይ ደግሞ ጥያቄ ያቀራረባቸው የሚጠቀሱት እንዲሁም ደግሞ ከ2015 ዓ.ም ጀምሮ በእስር ላይ ያሉት ዶክተር ካሳ ተሻገርም ተተክተዋል ነው የተባለው። ከፍተኛ የመንግስት አመራር የነበሩት በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ፣ የጤና ሚኒስትር ዶክተር ሊያ ካሳ፣ የትራንስፖርት ሚኒስትር ዳግማዊት ሞገስ በእጩነት ያልቀረቡ የአዲስ አበባ ተመራጮች ናቸው። በ2016 ዓ.ም ከስራና ክህሎት ሚኒስትር ዲኤታነት የተነሱት ንጉሱ ጥላሁን፣ ከአገር የሸሹት የቀድሞ ሰላም ሚኒስትር ዴኤታ ዶክተር ስዩም መስፍን እንዲሁም የቀድሞ የአዲስ አበባ ከተማ ኮሚኒኬሽን ኃላፊ ዶክተር ዮናስ ዘውዴም ከተተኩ የቀድሞ ባለስልጣናት ውስጥ ተጠቃሽ ናቸው። አዲስ አበባን ወክለው ፓርላማ ተመራጭ የነበሩት አምባሳደር ዲና ሙፍቲ ዘንድሮ እጩ የሆኑት ለአዲስ አበባ ከተማ ምክር ቤት መሆኑም ተገልጿል። በዚህም እንግዲህ ብልጽግና ህዝብ ተወካዮች ምክር ቤት አዲስ አበባን እንዲወክሉ ካቀረባቸው 20 እጩዎች ውስጥ 16 ያህሉ የፌዴራል መንግስት ከፍተኛ ባለስልጣናት መሆናቸው ታውቋል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ፣ የጤና ሚኒስተር ዶክተር መቅደስ ዳባ እንዲሁም የመንግስት ኮሚኒኬሽን አገልግሎት ሚኒስተር እናት አለም መለሰ ተጠቃሽ መሆናቸው እየተገለጸ ነው። በስድስተኛው አጠቃላይ ምርጫ የከተማ ምክር ቤት አባል ሆኖ የተመረጡት የመስኖና ቆላማ አካባቢዎች ሚኒስተር ዶክተር አብርሃም በላይ እንዲሁም የቱሪዝም ሚኒስተር ሰላማዊት ካሳ አሁን ለተወካዮች ምክር ቤት ታጭተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቻና የጤና ሚኒስተር ዴኤታም ሳሃርላ አብዱላሂ፣ የጉምሩክ ኮሚሽነር ደበሌ ቃባት እንዲሁም ደግሞ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ለተወካዮች ምክር ቤት ከቀረቡ እጩዎች መካከል እንደሚገኙበትም ይገለጻል። የብልጽግና ፓርቲ ከፍተኛ የፌዴራል አመራሮች እጩ ያደረገው ከፓርላማው ብቻ አይደለም። የፍትህ ሚኒስተሯ ሀና አርያ ስላሴና የማዕድን ሚኒስተር ሀብታሙ ተገኘ ለከተማው ምክር ቤት አባልነት መታጨታቸው ተገልጿል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስተሯ አለም ፀሐይ ጳውሎስም ለዚህ ምክር ቤት እጩ ሆነዋል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ምክትል ኃላፊ የሆኑት እንዲሁም በማህበራዊ ሚዲያ ተሳትፏቸው የሚታወቁ ፈዲላ ቢያ በኮልፌ ቀራኒዮ ክፍለ ከተማ ለአዲስ አበባ ምክር ቤት ይወዳደራሉ። ብልጽግና ፓርቲ የከተማዋ ምክር ቤት እንዲቀላቀሉ ካቀረባቸው እጩዎች መካከል በመዝናኛ ኢንዱስትሪው ተሳትፏቸው የሚታወቁት በመግቢያችን ላይ እንደገለጽንላቸው እነ ካሙዙ ካሳም ይገኙበታል። ስመጥሩ የሙዚቃ አቀናባሪው ካሙዙ ካሳ በየካ ክፍለ ከተማ በእጩነት ቀርቧል። የቀድሞዋ የኢቲቪ መዝናኛ ፕሮግራም አቅራቢና ዘንድሮ ለ9ኛ ጊዜ የተካሄደውን ኦዳ አዋርድ አዘጋጅ በሻቱ ቶለማርያምም ትወዳደራለች ተብሎ ይጠበቃል። ታዲያ በሻቱ ቶለማርያምና ስመጥሩ የሙዚቃ አቀናባሪ ካሙዙ ካሳ በዚሁ የምክር ቤት እጩ ላይ መወዳደራቸው በርካቶችን እያወዛገበ ይገኛል። ውድ የቻናላችን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስና ሰበር መረጃዎች ወደ እናንተ የምንመለስ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ የምንለቃቸው መረጃዎች ለመላው ዓለም ማጋራት አትርሱ። በቀጣይ በሌሎች እስከምንመለስ ሰናይ ቆይታ